ቫያግራ እየወሰዳችሁ የብልት ዝግጁነትና ጥንካሬ ማግኘት ላቃታችሁ ወንዶች ይህ ቪዲዮ ለእናንተ ነው። ምናልባት አንዳንድ ወንዶች የብልት ጥንካሬና ዝግጁነት ማጣት ወይም ኤሬክታይል ዲስፈንክሽን አጋጥሟችሁ በሐኪም ቫያግራ ታዞላችሁ እየወሰዳችሁ ከጊዜ በኋላ የምትወስዱትን የቫያግራ መጠን በማክሲመም ደረጃም እየወሰዳችሁ ዝግጁነት ላታገኙ ትችላላችሁ። አንዳንዶች ያለ ሐኪም ማዘዣ ያንን ቫያግራ እየተጠቀማችሁ ከጊዜ በኋላ ግን የምታውቁትን ዝግጁነት ላታገኙ ትችላላችሁ። በዚህ ጊዜ ማወቅ ያለባችሁ ነገር ምንድነው? ቫያግራ የሚያደርግላችሁ የነበረው የደም ስሮቹን በተወሰነ ደረጃ መለጠጥና ደም በደንብ ወደ ብልት እንዲገባ ብልት በደንብ ጠንክሮ እንዲቆም ነበር የሚያደርገው። እሱን ማድረግ ካልቻለና ስትወስዱት ራስ ምታት፣ አፍንጫ ማፈን እንዲሁም የሰውነት ሙቀት እየጨመረ ብልት አካባቢ መስራት ካልቻለ ግን ሌላ የብልት ጥንካሬ ማጣት ያመጣ ምክንያት እንዳለ አመላካች ስለሆነ ወደ ሐኪም በመቅረብ የሆርሞን ኢምባላንሶች ካሉ ማየት፣ የደም ስሮቹ ላይ ያለ የስብ ክምችት ካለ እንዲሁም ደግሞ የደም መልስ ወይም ቬነስ ሊክ ካለ በሐኪም ቼክ ማስደረግ ያስፈልጋል ማለት ነው። ስንፈተ ወሲብ እንግዲህ የህክምና አማራጮቹ እንዳለው ምክንያት እና እንዳላችሁ ተጓዳኝ ህመም እንዳላችሁበት እድሜ ደረጃ ይለያያል። ስለዚህ ለሁሉም የብልት ጥንካሬ ማጣት ቫያግራ ያስተካክሏል ወይም ይሰራል ማለት አይደለም።